الله تعالى من ألن ولا تصعر خدك للناس ولا تمشي في الأرض مرحا إن الله لا يحب كل مختال فخور سيدنا لقمان لجاتشو من بلو مكروت ولا تصعر خدك للناس راسهن كفاد تادرق لسوت يعني بكرات አይነት መልኩ ለሰው ከሰዎች ጋር ስትገናኝ አትገናኝ يعني ጉንጭህን ከፋት ታደርግ ሲባል يعني የኩራት አይነት መገናኘት ከሰዎች ጋር አታደርግ ولا تمشي في الارض مرحا በመሬት ላይም ስትራመድ የኩራትን እርምጃ አትራመድ ان الله لا يحب كل مختال فخور الله تبارك وتعالى እነዛ ኩራት ያለባቸውና ከሰዎች ደግሞ ከፍ ብሎ መታየት የሚፈልጉ የሆኑ ሰዎችን አይወድም ብለውታል። እስኪ እናስተንተን ለምንድን ነው የምንኮራው? በገንዘባችን ነው የምንኮራው? በገንዘብ የምንኮራ ከሆነ ቃሩንን እናስታውስ። ቃሩን የኺዛናዎቹ ወይም ደግሞ የካዝናዎቹ መክፈቻ ብቻ እንኳን በስንትና ስንት ግመል መፍቻዎቹ ብቻ ተጭነው የሚሄዱለት የሆነ ሰው ነበር። ላኪን فخسف به وبكنوزه እሱም እንዲሁም ከንዞቹ አጠቃላይ ንብረቱ በአጠቃላይ ነው መሬት ላይ እንድትገባ የተደረገችው። ነፍኸሩ ቢጃሂና ስልጣን ስላለን ነው የምንኮራው። ፊርዓውን ውሃ ውስጥ ተነፋፍቶ ነው የሞተው። ስልጣንም የነበረው ሰው ነበር። ነፍኸሩ ቢቁወቲና በቁዋችን ባለን ጉልበት ነው የምንኮራው። ፈአለሙ ሲኒና ዩضጂዑና አንድ ጥርሳችን በመታመሟ ሌይሉን ቁጭ ብለን ነው የምናድረው። ምንም ቁዋችን ሊያኮራን የሚችል ነገር አይደለም። ነፍኸሩ ቢዕልሚና በእውቀታችን ነው የምንኮራው። አንዲትንም እውቀት በራሳችን ጥረት ያመጣነው ነገር የለም። ኢነማ በቀልባችን ላይ እውቀትን የሰበሰበልን አላሁ ተዓላ እናስታውስ። ታዲያ ለምንድነው ከሰዎች የበላይ ሆነን ለመታየት የምንፈልገው? ለምንድነው ከሰዎች የበለጥነን ብለን መታየት የምንፈልገው? አናስተነትንም? ሞት የሚባለው ነገር የሚመጣና እኛን በቅርቡ ይሁን ወይም ደግሞ መቼ ይሁን መጥቶ እንደሚያነሳን የማናቅ ሰዎች መሆናችንን አናስተነትንም? ሌላው ይቀር እኛ የሰው ልጆች ማለት እኮ በሽንት መውጫ ሁለቴ የወጣናል። ከዛም በምንሞትበት ሰዓት አላሁ ተዓላ የጠበቀው ሲቀር በሶስተኛው በአራተኛው ቀን ሆዱ ተነፋፍቶ ትል የሚወጣበት ሰዎች እኮ ነን። አይናችን ፈሶ በጉንጫችን ላይ የሚሄድ የሆነን ሰዎች እኮ ነን። ከሞትን በኋላ በሁለት በሶስተኛው ቀን ሽታችን ተቀይሮ ሰዎች ሁሉ የሚጸየፉን የሆነን ፍጡራኖች እኮ ነን። አላሁ ተዓላ የጠበቀው ሲቀር ታዲያ ለየትኛው ነገር ብለን ነው የምንኮራው? ሁላችንም ይህንን ነገር ከቀልባችን ልናወጣ ይገባናል። ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩን ነገር ለሰዎች መተናነስን ነው፣ ኩራትን ከቀልባችን እንድናወጣ ነው። ስለዚህ ያ ሰይዱል ሙተዋዲዒን የነበሩት የተናናሾች በሙሉ የአይነታ የሆኑት ነቢያችን ዓለይሂ ሰላቱ ወሰላም ይገለጹበት የነበረውን መተናነስን ይዘን ኩራትን ከቀልባችን ልናወጣ ይገባናል ማለት ነው። አላሁ ተባረከ ወተዓላ ሙተዋዲዕ ከሆኑትና በየውመል ቂያማም ከሙተዋዲዖች ጋር ከሚነሱት ያድርገን። በሰማነው ተጠቃሚዎች አላሁ ተዓላ ያድርገን።